ሆና አንዳንድ እውነታዎችን እንመለከታለን ወይም ደግሞ እናያለን ማለት ነው። ማለት ከሰውነት ማሳከክ ጀርባ ያሉ እውነታዎችን እንመለከታለን። ይህ ማለት የመጀመሪያ ሁለት ነገሮችን እንመለከታለን፣ መዳፍና ግንባር። ሁለቱን በብዙ ሰው ላይ የሚታይ እውነታ ነው። ነገር ግን በተለምዶ እኛ የምንጠቀማቸው ቃላቶች አሉ። ከነዛ በዘለለ የራሳችን ካስቀመጥነው በተጨማሪ ሌላ እይታዎች አሉ ብዬ የምገምታቸው ይሄ ደግሞ የሳይኮሎጂ ወይም ደግሞ ስለ ልቦና እውነታዎች የተቀመጡ አሉ እና እነኛን ሁለት ነገሮች እንመለከታለን። የመጀመሪያው ስንመለከት መዳፍ ነው። መዳፍ በመንፈሳዊ ዓለም ስንመለከት እጅ የበረከትና የኃይል መውጫ እና መግቢያ ተብሎ ይታያል። በመንፈሳዊ እይታ ወይ ደግሞ አመለካከት፣ በሃይማኖታዊ እይታ ስንመለከት የኃይል የበረከት መውጫና መግቢያ ነገሮች ናቸው። እጃችን እንደቀላል የምንመለከተው የምናየው ጉዳይ አይደለም ማለት ነው። መዳፋችን የሚያሳክከን ከፈጣሪያችን በኩል የሆነ ነገር ሊሰጠን ወይም ደግሞ ሊደረግልን መሆኑን ወይም ደግሞ የሚመጣ መሆኑን ሊሰጠን መሆኑን የምናይበት፣ የምናውቅበት፣ የምንገነዘብበት፣ የምንረዳበት መንገድ ነው። መዳፋችን በምንመለከትበት ጊዜ የቀኛችን እጃችን ወይም ደግሞ መዳፋችን ወይ ደግሞ የግራ እጃችን መዳፋችን ስንመለከት ተራ በተራ ስንመለከት የቀኝ መዳፋችን በምንመለከትበት ሰዓት ላይ መስጠትን የሚያመለክት ነው። ማለት ኃይልን ወደ ውጭ የምናወጣበት ወይም ደግሞ የምንሰጥበት ነው። አንድ የጀመርነው ጉዳይ ወይም ደግሞ ጀምረነው ያለው ነገር ማለቂያ መድረሱን የምናይበት ወይም ደግሞ ወጪ ልናወጣ መሆኑን የሚያሳየን ምልክት ነው። ይሄ ማለት እንደ ክፉ ነገር እንዳትመለከቱ። ምክንያቱም አንድ ነገር ሳናወጣ ወደ ራሳችን ገቢ ልናገኝ አንችልም ማለት ነው። ስለዚህ መጀመሪያ ቀኝ እጃችን በሚያክን ጊዜ የሆነ ወጪ ስናወጣ ፍርሃት መኖር የለበትም። ወጪ ሳናወጣ የሆነ ነገር ሳናደርግ ወደኛ ይገባል ብለን መጠበቅ የለብንም ማለት ነው። ግራ መዳፋችን በሚያሳክከን ጊዜ ወይ ደግሞ የመቀበል ምሳሌ ተደርጎ ይቆጠራል። ይህ ማለት ገንዘብ ወይም አዲስ ነገር፣ አዲስ ግንኙነት፣ አዲስ ሀብት እንደዚህ እንደ መልካም ስጦታዎች ወደኛ እየመጣ መሆኑን የሚጠቁሙ ነገሮች ናቸው። መልካም ምልክት ነው። ግራ እጃችን ወደኛ ሲመጣ አዲስ ሀብትን ወደኛ የመጣ መሆኑን፣ ገንዘብ ወደኛ እንደሚመጣ አይነት እንመለከታለን። አዲስ ግንኙነት እንደምንጀምር ወይ ደግሞ ስጦታ ወደኛ እንደሚመጣ የምናይበት ነው። ይሄ ማለት ግራ መዳፋችን ሌላው ከዚህ በተጨማሪ እንዳጠቃላይ ስንመለከት ግራ እጃችን በሚያሳክከን ጊዜ መዳፋችን ወዲያው በሚያሳክከን ጊዜ ቶሎ ብለን ለማከክ መሞከር የለብንም። ነገር ግን እንደዛ ከማድረጋችን በፊት ግራ መዳፋችን በሚያሳክከን ጊዜ በረከትን እንዲያመጣልን በሚያሳክከን ጊዜ ግራ እጃችን በሚያሳክከን ጊዜ እጃችንን መጨበጥ ይጠበቅብናል። ወደኛ ሊመጣ ያለውን በረከት እኛው ጋር እንዲቀር ወደ ውስጣችን ወደኛ እንዲቀር ያደርገናል ማለት ነው። ሁለተኛው ግንባር ይሄው ግንባር ስንመለከት መዳፋችን አይተናል። ሁለተኛው ስንመለከት ደግሞ ግንባር ሶስተኛው አይን ሊባል የሚችል ሲሆን ግንባር በመንፈሳዊ ወይ ደግሞ በሃይማኖታዊ እይታ የመንፈሳዊ ጥሪ መልእክት ነው። መረጃ ከፈጣሪ የመጣልን መሆኑን ወይም መልእክቱን መንፈሳዊ ህይወት ላይ ትኩረት እንድናደርግ የሚነግረን ነገር ነው ማለት ነው። ግንባር ሲያሳክከን ሰውነታችን አዲስ የሆነ መረጃ እየተቀበልን መሆኑን የሚነግረን ነገር ነው። ሌላው በቅርቡ በህይወታችን ውስጥ ግልጽ የሆነ ራዕይ ወይም ደግሞ ትንቢታዊ ህልም
እንደምናይ የሚጠቁመን መልካም መልእክት ነው። ሌላው ግንባራችን በሚያሳክከን ጊዜ ሀሳባችንን ሰብስበን ወደ ውስጣችን ወደ ራሳችን ተመልክተን ሀሳባችንን ትኩረት በማድረግ አድርገን ከፈጣሪያችን የሚሰጠንን ነገር የምናስበው መልካም ነገር ወደኛ እንዲመጣ የሚያደርገን ነገር ነው ማለት ነው። ግንባራችን በሚያሳክከን ጊዜ በሁለት መልኩ ልንመለከተው ወይ ደግሞ ልንላይ ወይ ልናስቀምጥ እንችላለን። ይህ ማለት ትልቅ እድል ወደ ህይወታችን እየመጣ መሆኑን የምናውቅበት ሲሆን፣ ሁለተኛው ውሳኔያችን እንድናስተካክል የሚነግረን መልእክት ነው ማለት ነው። ትኩረት በምናደርግበት ሰዓት ግንባራችን በሚያሳክከን ጊዜ ትኩረት አድርገን በምንቀመጥበት ሰዓት መልካሙም መጥፎም የሆነ ነገር ወደኛ ሊመጣ ይችላል። ስለዚህ መልካም ነገር ከሆነ ወደኛ እየሳበው ነው። ክፉ ነገር ወይ ደግሞ ውሳኔያችን ትክክል ካልሆነ ውሳኔያችንን እንድናስተካክል የሚያሳየን ውሳኔያችንን እንድናስተካክል የሚያደርገን ነገር ነው ማለት ነው። ስለዚህ ይህንን እንድናስተካክል ነው። አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት አድርጉልኝ። የዛሬ ሀሳብ ይሄን ይመስላል። መልካም ጊዜ